ውድ የቻናሌ ቤተሰብ ተከታታዮች ዛሬ ደግሞ አብረን የጾም ፒዛ አሰራር እናያለን ማለት ነው። አብራችሁኝ ቆዩ። እዚህ ጋር ቫኒላ አለን። እዚህ ጋር ደግሞ ነጭ ሽንኩርት አለ። 5 ፍሬ ነጭ ሽንኩርት ነው የፈጨሁት። እዚህ ጋር ደግሞ ቤኪንግ ፓውደር አለን። በአንድ ማንኪያ ነው የተጠቀምኩት፣ በትንሿ በሻይ ማንኪያ። እዚህ ጋር ደግሞ ካሮት አለን። እዚህ ጋር የተቀቀለ ድንች አለን፣ 2 ፍሬ ነው። 3 ፍሬ ደግሞ ቲማቲም አለን። እዚህ ጋር ደግሞ ሽንኩርት አለን። 3 ሽንኩርት ነው የከተፍኩት። እዚህ ጋር ደግሞ ሶሲስ ሶያ አለ፣ የተጠበሰ በዘይት የተጠበሰ ነው ማለት ነው። እዛ መጀመሪያ ምንድን የምናደርገው እዚህ ጋር እንደምታዩት ፍርኖ ዱቄቱን እቃችን ላይ እናደርጋለን። የምትፈልጉትን ያህል መጠቀም ትችላላችሁ። ወፈር ያለ እንደሆነ ከሆነ ሁሉንም ጨምሩት ማለት ነው። እዚህ ጋር ቤኪንግ ፓውደራችንን እንጨምራለን፣ 1 ማንኪያ ያልኳችሁን ማለት ነው ትጨምራላችሁ። እዛም በደንብ እናዋሃዳለን ማለት ነው። እንደምታዩት በደንብ አዋሃድኩት። ከዛን እዚህ ጋር ዘይት እናደርጋለን። እናንተ የፈለጋችሁትን ያህል ተጠቀሙ። ዘይት በዛ ሲል ደስ ስለሚለኝ እንደዛ በዛ አድርጌ ነው ከተጨመርኩት። ለክታችሁ 2 ማንኪያ አድርጋችሁ ወይ 1 ማንኪያ በቂ ነው። እዚህ ጋር ደግሞ ቀደም ኩፍ ያለውን ወይ በባለ ውሃ ነበር ያደረኩት። ኩፍ ብሎልኛል። እሱን አቀላቅላለሁ ማለት ነው። ሁሉንም አጨምሩት፣ ይቀጥንባችኋል ሊጡ። ሁሉንም ከጨመራችሁት፣ እኔ ሙሉን አልጨመርኩትም። ዘን እዚህ ጋር እንደምታዩ በክዳኑ ያደረኩት በጣም ኦቨር ስለበዛብኝ እኔ ካደረኩት በኋላ እናንተ ትንሽ በቂ ነው። ከአንድ ሙሉ በክዳኑ ሙሉ አታርጉት፣ ትንሽ በቂ ነው። ዘን በደንብ ታሹታላችሁ እንዲህ እስከሚሆን ድረስ ማለት ነው። በደንብ እንትን ብሎልኛል። ላላ ስላለ አስቀመጥኩት። እንደዚህ አድርጌ በደንብ ስታዩት መልስ ማለት አለበት ሚነካ ስታረጉት። እሱን አስቀምጫዋለሁ ለ1 ሰዓት ያህል ነው ያስቀመጥኩት። ዘን እዚህ ጋር ድንች የተቀቀለውን ድንች በደንብ እንትን እናደርገዋለን፣ ስማሽ እናደርገዋለን ማለት ነው፣ እንዲክክ እንዲልልን ማለት ነው። ዘን በዘይት እያደረጋችሁ ታሹታላችሁ። ዘን በጣም ድቅቅ ይላል ማላም ይላል። በዘይት እያደረጋችሁ ስታሹ ትንሽ እያደረጋችሁ እሹት። እዚህ ጋር እኔ ያለቀቀልኝ ላም ያላለልኝ ምንድነው ከተቀቀለ ረጅም ሰዓት ስለቆየ በደንብ ወዲያውኑ እንደተቀቀለ ነው እንትን ማለት አለ። እዚህ ጋር ጨውና ነጭ ሽንኩርት አለ። ቅድም ግማሹን ለስጎ ነው ያረኩት፣ ግማሹን ደግሞ እዚህ ጋር እንደምታዩት ለድንቹ ተጠቅሜዋለሁ ማለት ነው። ዘን አብራችሁ በደንብ አርጋችሁ ላም እስኪል ድረስ በደንብ አብራችሁ ማሸት ነው። ስለዚህ ወደ ተቀቀለ ወዲያውኑ ነው ይሄን መስራት ያለባችሁ ማለት ነው። እኔ ለቪዲዮ ብዬ ኦልሞስት ለ1 ሰዓት ምናምን ቆይቶ ነበር የተቀቀለው ድንች። እዚህ ጋር ኩፍ ብሎልኛል እንደምታዩት እንትኑ ሊጣችን መጥቷል ትንሽ። ስለዚህ ይሄንን እንትን ብለን እቃችን ላይ እዚህ ጋር ስቶቫችን ኦቫችን እንትናችን ላይ እቃችን ላይ በደንብ ዘይት አድርገን ቅብት እናድርገዋለን እንዳይስ ማለት ነው ቂጡ። ከዛን ያው የተንተናል እዚህ ውስጥ እናደርገዋለን ማለት ነው። እቃው ላይ ሁሉንም እናደርገዋለን። በእጃችን ወደ ጎን አልለጠጥም ብሎ ካስቸገራችሁ በውሃ እያደረጋችሁ በደንብ ለመለጠጥ ሞክሩ ማለት ነው። እንደዚህ ሆኖ በደንብ ተለጥጦልኛል ማለት ነው ይሄ። ስለዚህ አልወፈረም አልቀጠነም፣ እኔ አሪፍ ነበር ማለት ነው። እኔ እንደዚህ ሲሆን ደስ የሚለኝ። እናንተ እንዲወፍር የምትፈልጉ ከሆነ ዱቄቱን በርከት አድርጋችሁ መጨመር ትችላላችሁ እንደፈለጋችሁ ማለት ነው። ከዛን እዚህ ጋር ስጎ ሰርቼ ነበር። ያው ስጎን ካሮት የተጠቀምኩት ካሮት ቲማቲሙንና ሽንኩርቱን ነው። የተለያዩ ቅመማ ቅመሞችን ተጠቅሜ ያለሁኝ። በሶቢላ ያከፋል ሮዝመሪም ተጠቅሜ ያለሁኝ። እነሱን ተጠቅማችሁ እናንተ በፈለጋችሁት መንገድ ስጓችሁን መስራት ትችላላችሁ ማለት ነው። ኦፕሽናል ስለሆነ ማለት ስጎን እናንተ በፈለጋችሁት መንገድ መስራት ስለምትችሉ እኔ ስጎን አሰራሩን አላሳየኋችሁም ማለት ነው። እንዲህ ካደረኩት በኋላ ስጎን በደንብ ካዳረስኩት በኋላ በደንብ ካዳረስኩት በኋላ እዚህ ጋር ቅድም የተጠበሰው እንትን አለን። እሱን እናስቀምጥ። ሁለቱን ነው የምንጠቀም አሁን ማለት ነው። እዚህ ጋር ድንች የተቀቀለውና ቅድም ያደረግነው ድንች ፍርፍር እያደረግን በእጃችን እንደ ቺዝ ማለት ነው እናደርገዋለን ማለት ነው። ዘን ሁሉም ቦታ እንደዚህ እናደርጋለን። በቂ ነው። እንደዚህ ከሆነ በቂ ነው። ተለቅ ያለ ድንች ካላችሁ 2 በቂ ነው። እኔ 2 ማሰላናን ትንሽዬ ነበር የተጠቀምኩትና ለዛ ነው ሙሉ ያልሞላው። እዚህ ጋር ቅድም የተጠበሰውን ሶሲስ ሶያ እንደዚህ እናደርጋለን ማለት ነው። ከላይ እናደርግበታለን። የፈለጋችሁትን ከላይ ዲኮሬሽን ማድረግ የምትፈልጉ ከሆነ መጠቀም ትችላላችሁ። ካሮትም ሌላችሁም ነገሮች መጠቀም ትችላላችሁ ማለት ነው። ከዛን ኦቭናችን ውስጥ እናስገባለን ማለት ነው። በ150 ዲግሪ እና ለ30 ደቂቃ ከጨምራችሁ ታበስሉታላችሁ ማለት ነው። እሺ አሁን እንደምታዩት ቃሪያ ጨምሬበት ነበረ።
ይሄንን ይመስላል። የኔ እንደዚህ ነጭ ነገር የመሰለው መብራት ጠፍቶብኝ በ15 ደቂቃው ነበር። ኦልሬዲ 15 ደቂቃ እንደሆነ ነው መብራት ሄደብኝ። እናንተ ግን ቡኒ ከለር ነው የሚሆነው ሲበስል 30 ደቂቃ ሲሞላው ማለት ነው። አመሰግናለሁ አብራችሁን ስለቆያችሁ።